ሰላም ጤና ይስጥልን እንደምን ቆያችሁ ኢትዮጵያውያንና ኤርትራውያን ባላችሁበት ፈጣሪ ሰላሙን ያብዛላችሁ እያለን ሰሞኑን ንስር ሚዲያ ይዞ የወጣውን መረጃ ይዘን ወደ እናንተ መጥተናል። መረጃው ምንድነው ካላችሁ ሰሞኑን ንስር ሚዲያ ይዞ የወጣው ያልተጠበቀ ክስተት ተወዳጇ ሙዚቀኛዋ ራሄል ጌቱ ጥሎብኝ በሚለው ነጠላ ዜማ በብዙዎች ዘንድ አድናቆቱን ያተረፈችው ራሄል ጌቱ እምነቷን ከኦርቶዶክስ ቤተ እምነት ወደ ፕሮቴስታንት እምነት ቀይራለች የሚባለው ወሬ በስፋት እየተወራ ይገኛል። ንስር ሚዲያስ ምን የሚል መረጃ ነው ይዞ የወጣው? እነሆ ንስር ሚዲያ ይዞ የወጣው መረጃ ወደ እናንተ ማስተላለፍ ነው የሚሆነው። ሰብስክራይብ በማድረግና የምንለቃቸው አዳዲስ ፈጣኝ ታማኝ መረጃዎች በፍጥነት እንዲደርስ ከፈለጉ ደግሞ የደውል ምልክቷን መንካታችሁን እንዳትረሱ። ሌላው ደግሞ ስለ ራሄል ጌቱ ሐሳብ አስተያየታችሁን በኮሜንት አስፍሩ። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ወጣትና ድምጸ መረዋ አንስት ነች። በብዙ ተፈትነው ወርቅነታቸውን ካስመሰከሩ ጥቂት ሙዚቀኞች መካከልም ተጠቃሽ ነች። በነጊልዶ ካሳ ተጠልፎ ካልመጡና በተፈጥሮ አስደናቂ ድምጽ ከተሰጣቸው በድምጻቸው በሚሊዮን የሚቆጠር አድናቂ ማፍራት ከቻሉ ድምጻውያን መካከል አንዷ ነች ወጣቷ ሙዚቀኛ ራሄል ጌቱ። ታዲያ ይህች ተወዳጅ ሙዚቀኛ ሃይማኖቷን ቀይራ ከክርስትና ወደ ፕሮቴስታንትነት መቀየሯ ተሰምቷል። የቀየረችበትን ምክንያት ተናግራለች። አብራችሁን ከቆያችሁ የምናስደምጣችሁ መረጃ አለ። እንዲሁም ከተዋናይ ሄኖክ ወንድሙ ጋር ስላላት ድብቅ ግንኙነትና ስለ ልጁ አባት እስከ ፕሮግራማችን ፍጻሜ አብራችሁን ከቆያችሁ የምናስደምጣችሁ በቂና የተሟላ መረጃ አለ። ንስር ሚዲያዎች ነን፣ አብራችሁን ቆዩ። ገና ከልጅነቷ ጀምሮ የኢትዮጵያን የሙዚቃ ኢንዱስትሪ የተቀላቀለችው ራሄል ጌቱ በቀላሉ የማህበራዊ ሚዲያ ማድመቂያ ከሚሆኑ የኪነ ጥበብ ዓለም ሰዎች መካከል አንዷ ነች። በዚህ ሰሞን ደግሞ በአሳዛኝ ምክንያት ሃይማኖቷን መቀየሯ ተሰምቷል። ለዚህም ሙዚቀኛዋ ያለችው ነገር አለ፣ እናስደምጣችኋለን። ከሄኖክ ወንድሙ ጋር ስላላት ግንኙነትም እንዲህ ስትል ተናግራለች። ትውልድና እድገቴ በመዲናችን አዲስ አበባ ነው። ገና ከልጅነቴ ጀምሮ የኪነ ጥበብ ፍቅር ነበረኝ። የተወለድኩት አብነት አካባቢ ነው። የኔና የሄኖክ ወንድሙም ግንኙነት የሚጀምረው እዚሁ አብነት አካባቢ ነው። ጨውና በርበሬ እየተዋዋሱ ለቡና እየተጠራሩ በአብሮነት ለዘመናት በፍቅር የኖሩ ወላጆች አሉን። የኔ እናትና የሄኖክ ወንድሙ እናት የቅርብ ወዳጆች ናቸው። በዚህ ምክንያት የሁለታችን ግንኙነት ይበልጥ ሊያድግ ቻለ። በእርግጥ የእድሜ ልዩነት ስለነበረን በልጅነታችን ያን ያክል ጓደኛሞች አልነበርንም። ሁለታችንም ወደ ኪነ ጥበብ ዓለም ከተቀላቀልን በኋላ ግን ግንኙነታችን ጠነከረ። ይሄን ወዳጅነታችንን የተመለከቱ ሰዎች በማህበራዊ ሚዲያ ፍጹም የሐሰት መረጃዎችን ማሰራጨት ጀመሩ። ለኔ ከሄኖክ ወንድሙ የሚበልጥ የቅርብ ሰው የለኝም። እንደ ታላቅ ወንድም ትክክለኛውን የህይወት አቅጣጫ ይጠቁመኛል። እዚህ ለመድረሴም የበኩሉን አስተዋጽኦ የተወጣ ግለሰብ ነው ስትል ተደምጣለች። ተወዳጁ ተዋናይ ሄኖክ ወንድሙ በበኩሉ ከራሄል ጌቱ ጋር ስላለው ግንኙነት እንዲህ ሲል ተደምጧል። እንደ አጋጣሚ ሆኖ እኛ የኪነ ጥበብ ዓለም ሰዎች ላይ ነገሮች ይከብዳሉ። ባልዋልንበት ውለዋል፣ ያላደረግነውን አድርገዋል ተብለን ስማችን በሰፊው ይነሳል። ከሙዚቀኛ ራሄል ጌቱ ጋር የነበረን ግንኙነት እንዲህ ነው። ገና ከልጅነቷ ጀምሮ ነው የማውቃት። የኔን ዱላ ከቀመሱ ልጆችም አንዷ ነች። በእድሜ ትንሽ ስለነበረች ድምጿ አስገራሚ ስለነበር እናዘፍናት ነበር። እንግዲህ በ10 ዓመት የምበልጣትን ቆንጥጬ ያሳደግኳትን እንደ ታላቅ ወንድም የምትመለከተኝን እህቴ ጋር የፍቅር ግንኙነት እንደጀመርኩ ተደርጎ በማህበራዊ ሚዲያ ሲወራ ሰምቻለሁ። ግን ከመገረም ውጭ ምንም ልናገር አልፈለኩም። የሚገርመው ነገር አሁንም ድረስ ራሄል ጌቱ ልክ እንደ ልጅነቷ የሆነ ነገር ማድረግ ከፈለገች የኔን ፍቃድ ትጠይቃለች። ማምሸትና መዝናናት ወይንም ራት መጋበዝ ሊሆን ይችላል። ልክ እንደ ታላቅ ወንድም ተመልክታኝ የኔን ይሁንታና ፍቃድ ትጠይቃለች ሲል ተወዳጁ ተዋናይ ሄኖክ ወንድሙ ከራሄል ጌቱ ጋር ስላለው ጥብቅ ቁርኝት ይናገራል። በቅርቡ እቴሜቴ የሚል የመጀመሪያ የአልበም ስራዋን የለቀቀችው አርቲስቷ የአልበም ስራዋ ከጠበቀችው በላይ እንደሆነላት ተናግራለች። እኔ በዚህ ዓመት ከተለቀቁ የሙዚቃ አልበሞች ውስጥ የራሄል ጌቱን የሙዚቃ አልበም አብዝቼ ወድጄላታለሁ። በተለይ ኢትዮጵያ የተሰኘው የሙዚቃ ስራዋ ጥልቅ መልእክት ያለው ኢትዮጵያን በከፊል ቁጭ አድርጎ የሚያሳይ የአልበም ስራ ነው። ውድ የንስር ሚዲያ ቤተሰቦች ከራሄል ጌቱ የሙዚቃ አልበም ውስጥ ይበልጥ የትኛው የሙዚቃ ስራዋን አብዝታችሁ ወደዳችሁላት? እስኪ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አጋሩን። በማህበራዊ ሚዲያ ጌታ ኢየሱስ እንደተቀበለች ተደርጎ ለሚወራው መረጃም ምላሿን እንዲህ ስትል ሰጥታለች። በህይወቴ የማልደራደርባቸው 3 ነገሮች አሉኝ። ሀገሬ፣ ልጄና ሃይማኖቴ ናቸው። እነዚህ ነገሮች በእኔ ህይወት ውስጥ ለድርድር የማይቀርቡ ቀይ መስመር የተገጠመላቸው አደገኛ ነገሮች ናቸው።
ታዲያ የኔን ስሪትና ማንነት በአግባቡ ያልተረዱ ግለሰቦች ከማህበራዊ ሚዲያ የሚለቃቅሟቸውን ፎቶዎች በመያዝ ከህይወቴ ከዘላለማዊ ቤቴ ሊያስወጡኝ ከችግሬ ደራሽ ከድንግል ማርያም ሊያጣሉኝ ሃይማኖት ቀየረች ጌታ ኢየሱስን የግል አዳኛው አድርጋ ተቀበለች ድንግል ማርያምን ካደች ሲሉ አሰራጩ። ግን ሁሉም ነገር በውሸት የተቀነባበረ ምንም አይነት እውነት የሌለው መረጃ ነው። ብረሳሽ ቀኝ ትርሳኝ ባላስታውስሽ ምላሴ ከትናጋዬ ጋር ትጣበቅ እንዲል እኔም ይህን ቃል ደግመዋለሁ። የተነሳሁበትን የምረሳ የተገኘሁበትን የማላስታውስ ድንግል ማርያም በህይወቴ ያደረገችልኝን ነገር የምዘነጋ ከንቱ እርባነ ቢስ ሴት አይደለሁም። በህይወቴ የተደረጉልኝን ነገሮች በሙሉ አስታውሳለሁ። ስለዚህ መቼምና እንዴትም ብሎ ኦርቶዶክስን ከድቼ ሌላ ሃይማኖት ልከተል አልችልም ስትል ሙዚቀኛ ራሄል ጌጡ ሃይማኖቷን ቀየረች እየተባለ ለሚሰራጨው መረጃ ትክክለኛ አቋሟን ተናግራለች። በጥብቅ ሃይማኖተኛ ቤተሰብ ውስጥ እንዳደገች የተናገረችው አርቲስቷ ሰዎች በሐሰተኛ መረጃ ባይታለሉና ባይሸወዱ መልካም ነው ስትልም ተደምጣለች። በማህበራዊ ሚዲያ የሚሰራጩ መረጃዎች ገደብ ሊኖራቸው ይገባል። በተለይ እንደዚህ አይነት ስሜት ቀስቃሽ ቶሎ የሚያስቆጡ ነገሮች ጥንቃቄ ያሻቸዋል ስትልም ስለ ማህበራዊ ሚዲያ አጠቃቀም ያላትን ሐሳብ አጋርታለች። ጥሎብኝ አልጓጓም የአገሬ ሰውና ፋሽን ነው በሚሉ የሙዚቃ ስራዎቿ መድመቅ የቻለችው ሙዚቀኛዋ አሁን ደግሞ የቴሜቴ የተሰኘ የሙዚቃ አልበሟን በመልቀቅ ያላትን እምቅ አቅምና ችሎታ ማሳየት ችላለች። በአንድ ወቅት ከሌላኛዋ ተወዳጅ ሙዚቀኛ ዘቢብ ግርማ ጋር በገቡበት ሰጣ ገባ ምክንያት የማህበራዊ ሚዲያ ማድመቂያ ሆኖ እንደነበር የሚዘነጋም አይደለም። አርቲስቶቹ አሁን ሁሉም ነገር እልባት እንዳገኘና አለመግባባታቸው በውይይት እንደተፈታ ራሄል ጌጡ ትናገራለች። ምናልባት የፈጣሪ ፍቃድ ከሆነ በአብሮነት የምንለማመደውና ለህዝብ ጆሮ ለማድረስ የምንሰራው የሙዚቃ ስራ አለ። ነገሮች ባሰብናቸው መንገድ ከሄዱ በቅርቡ የመለቀቅ ዕድል አለው ስትል ለሙዚቃ አፍቃሪው ማህበረሰብ መልካም የሆነ ንግግር ተናግራለች። ሕይወቴ ናት የምትላት ሴት ልጅ ያለቻት ሙዚቀኛዋ ልጇን በብቸኝነት ከማሳደግ ውጭ ስለ ፍቅር ሕይወቷና ስለ ልጇ አባት ለመናገር አትደፍርም። ገና ያኔ በአፍላነት ዕድሜዋ ያገኘቻት የአብራኳ ክፋይ እንደሆነች ግን ትናገራለች። አሁን የሚያጓጓኝ አንድም ምድራዊ ነገር የለም፣ መዝናኛዬም መደሰቻዬም የመኖሬ ሚስጥርም ልጄ ነች ስትል ተደምጣለች። ለአንድ የሙዚቃ ኮንሰርት ከፍተኛ ገንዘብ ከሚጠይቁ ሙዚቀኞች መካከል አንዷ የሆነችው ራሄል ጌጡ ለቴዲ አፍሮና ለማዲንጎ አፈወርቅ ላቅ ያለ ፍቅርና አድናቆት እንዳላት ትናገራለች። ከሴት ሙዚቀኞች ደግሞ አስቴር አወቀና እጅጋየሁ ሽባባ ጂጂ ይለያሉ ስትል ተደምጣለች። ውድ የንስር ሚዲያ ቤተሰቦች ለዛሬ ያስኩላችሁን ፕሮግራም እዚህ ላይ ያበቃው። ከፕሮግራሙ ጋር ቶማስ ቶራ ነበርኩ። ሰላምና ፍቅር በያላችሁበት ያብዛልን። አስደናቂ፣ አስገራሚ፣ ጠቃሚና ትንግርትን የሚፈጥሩ የዓለም ሁነቶችን ለማግኘት እንዲሁም ስለ ታዋቂ ሰዎች ትክክለኛ መረጃ እንዲደርሱ ንስር ሚዲያን ላይክ፣ ሼርና ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ንስር ሚዲያ ነው።